Okay. ይሄ ሁለተኛው የሰብጀክቲቭ ኩዌስችን ነው። reproduction summary questions, subjective questions. This question gives you some molecular genetics questions, and very brief. Let's do. Answer the following questions based on the DNA sequence below. ይላል 3 prime to 5 prime run የሚያደርግ የአንድ ስትራንድ የሰጣችሁ you can read this base sequence or nucleotide sequence እና በዚህ ላይ ተመስርተን ምን የጠየቀው እስቲ the first question, what is the sequence of complementary DNA segment? የዚህ complementary DNA segment ይሄ the sister strand for this one, just direction 5 prime to 3 prime ብላችሁ ነው የምትሉት። ከዛ complementary base pairing መስራት ነው። T with A with T, C with G, G ነው እዚህ ጋር G, C ያላችሁ complementary base pairing እንደዚህ ይሆናል። ይሄ ይሆናል ማለት ነው። the answer ይሄ እንግዲህ ይሄ የተሰጠን DNA strand 3 prime to 5 prime ከዛ የዚህ sister strand መገንባት ነው 5 prime to 6 prime። ስለዚህ the answer is this one በቀይ የተሰራው ማለት ነው። A T G C G C ያልን ሄዳል እስከዚህ ድረስ complementary base pair። ስለዚህ it's very simple። the second ጥያቄ ሁለተኛው ጥያቄ ምን ነው? what is the sequence of messenger RNA? ይሄም ቀላል። ይሄ ቴምፕሌት ስትራንድ ላይ የተሰጠን messenger RNA የሚሰራው 3 prime to 5 prime ስትራንድ ላይ ነው። እዚህ ላይ አሁን ምን እንሰራለን? RNA ነው የምንሰራው። ቅድም እዚህ ላይ ምን ሰርተናል? DNA ስትራንድ። DNA የተሰራው DNA ከሚሰራው RNA ጋር አንድ አይነት ነው። RNA is made in the 5 prime to 3 prime direction similar ነው። እዚህ ላይ 5 prime to 3 prime direction ብለን DNA ነው ግን በምን ቋንቋ ነው የሚጻፈው? we have to write it in the language of or the letters of RNA. you can see it 5 prime to 3 prime በእንትን ነው የሚጻፈው። ጀስት እዚህ ላይ ስንሰራ ከቲ ጋር ኤ ነው ከኤ ጋር ቲ ነበር DNA ላይ እዚህ ጋር ዩ ይሆናል። ቲን አይጠቀምም messenger RNA። ስለዚህ this is the sequence of messenger RNA. now let's go see what is the coded sequence of amino acid. now የአሚኖ አሲድ ኮዶቹ ምን ይመስላሉ ነው። አሚኖ አሲድ ኮዶች ይሄ ነው RNA ይሄ ነው። ስለዚህ ሶስት ሌተሮች ምን ይወክላሉ ነው። አሁን ያንዳንዱን ኮድ 64 ኮዶች አሉ። ከ64 ኮድ ሶስቱ ነንሴንስ ኮዶን ናቸው። አንዱ ስታርት ኮዶን ነው። እዚህ ጋር ታዩታላችሁ AUG ሜቲዮናይን ነው። እና የአሚኖ አሲዶችን የሚወክሉ ኮድ ወይ DNA ላይ የተጻፉ ናቸው ወይም ደግሞ messenger RNA። አሁን የሚሰጣችሁ በmessenger RNA ቋንቋ ነው። this is a messenger RNA ሶስት ሌተር ይወስዳችሁ የአሚኖ አሲዶችን መደልደል ማለት ነው። ለዛ ደግሞ ምን ያስፈልገናል? የኮድ ይሄ ያስፈልገናል እንሰራበት። ስለዚህ now you can go here AUG ሜቲዮናይን ነው። CGC ላችሁ ከዚህ ነው የሚጀምረው C G እዛ C ማለት እዚህ ጋር አርጂኒን አለ። CGC ብላችሁ አርጂኒን ACG ብላችሁ ACG ስንል እዚህ ውስጥ ነው ያለው ትሪዮናይን። ከዛስ UAU እዚህ ጋር አላችሁ U እዚህ ውስጥ ነው ያለው። እንግዲህ UAU ስንል እዚህ ውስጥ UAU እዚህ ጋር ነው። ፕሮሊን I think ታይሮሲን ታይሮሲን። ስለዚህ what the sequence እንደዚህ ነው የምታነቡት ማለት ነው። ሜቲዮናይን አርጂኒን ትሪዮናይን Y is tyrosine, then P stands for proline, F phenylalanine, K lysine, L leucine, N symbol ያለው ማን ነው? asparagine, P is proline, glycine, valine ይሆናል ማለት ነው። አሚኖ አሲዶቹ ስኩዌንስ እንደዚህ ነው። እነዚህ ናቸው። በሶስት ፊደል ጽፉት ይመረጣል። ሶስት ፊደል if you are asked just
use the 3-letter symbols and write methionine, arginine, threonine, tyrosine, ሶስት ሌተር just starting from this one and የመጨረሻው አሚኖ አሲድ GUG ማለት ነው ቫሊን ነው እዚህ ጋር ሄዳችሁ ታገኙታላችሁ G ብላችሁ U ሁለተኛው ሌተር እዚህ ውስጥ U አቅጣጫ እዚህ ውስጥ ላይ ያለው ስለዚህ የዚህ ነው ሁሉ የሚወክሉት ይሄንን ነው እዚህ ጋር ቫሊን ይላል you see now you are done now ሁለተኛው ጋር ጥያቄ ስንሄድ assume ይላል assume 1A is substituted by T እዚሁ ስኩዌንስ ላይ እዚሁ ሜሴንጀር አርኤንኤ ዲኤንኤ ላይ እዚሁ ዲኤንኤ ላይ ነው እዚሁ ዲኤንኤ ላይ A is substituted by T የቱ ጋር ብላችሁ ይሄ ጤናማው ነው this is a normal DNA 3 prime to 5 prime የተሰጣችሁ እቺ A ነች እዚህ ጋር ምን ሆነ በኤ ቦታ T ሰብስቲቲዩት ሆነች እዚህ ላይ T ገባች የሚሰራው እዚህ ላይ የሚሰራው ዲኤንኤ እዚህ ጋር ምን ይሆናል ዲኤንኤው የኤ ይሆናል ማለት T እዚህ ላይ ኮምፕሊመንታሪ ቤዝ T ይሄ ኤ ይሆናል ሜሴንጀር አርኤንኤ ሲሰራስ ይሄን ወደ ሜሴንጀር አርኤንኤ ቋንቋ መቀየር ማለት ነው እዚህ ላይ እዚህ ከተቀየረ በኋላ ሜሴንጀር አርኤንኤ let's do messenger RNA transcription on after it has been changed 3 prime to 5 prime no ይሄ ራሱ ነው this is a normal one then after it has been A በቲ ከተቀየረች በኋላ ሙቴትድ የሆነ messenger RNA ሙቴሽኑ ምንድነው አንድ ቤዝ በሌላ ቤዝ ተቀየራ ገባች ይሄ substitution ምንለው ማለት ነው ማነው substitutionኑ በኤ ቦታ ቲ ገባች ነው የሚለን እዚች ቦልድ look here ከዛስ አሁን ይሄን ሜሴንጀር አርኤንኤ አይ ሚን ይሄንን ዲኤንኤ እዚ ዲኤንኤ ላይ ሜሴንጀር አርኤንኤ ስራ ሜሴንጀር አርኤንኤ ስንሰራ ይሄ ዲኤንኤው ነው ይሄን ዲኤንኤ ወደ ምን መቀየር ማለት ነው ወደ ሜሴንጀር አርኤንኤ መቀየር ማለት ምን ይሆናል ሜሴንጀር አርኤንኤው ይሄ ይሆናል AUG CGC እስከዚህ ድረስ ጤናማ ነው እስከዚህ ምድር የተቀየረው ይኸውላችሁ እቺ U ትሆናለች እቺ A ነች እቺ U UAU ነው የተቀየረው በፊት ምን ነበር ሜሴንጀር አርኤንኤ ይላል ይሄ ሳይቀየር ይሄ A ነበር እዚህ ጋር T ይሆናል U T ይሆናል እዚህ ጋር ይሄ ምን ይሆናል T ነበር የሚሆነው U ነበር የሚሆነው UAU ሆነ now እቺ አሚኖ አሲድ ነች ይሄ አዲስ የተፈጠረ ፊደል UAU አዲስ አሚኖ አሲድ የሚወክል ከሆነ አሚስ አድርጓል ሴንሱን እንላለን አዝዋይስ ሌሎቹ እንደዛ የሚቀጥሉት አንድ ቦታ አንድ አሚኖ አሲድ ብቻ ነው ቼንጅ የሚያደርገው ስኩዌንሱ ስታዩት UAU በፊት ይውላችሁ ይሄ ዲኤንኤው ነው እዚ ዲኤንኤ ላይ ነው ከተቀየረ በኋላ ነው ይሄ ዲኤንኤው ጤናማው ሜሴንጀር አርኤንኤ ይሄ ሜሴንጀር አርኤንኤ ጤናማው ቸርለች ተቀየረችው ኤ መጀመሪያ ላይ ያለችው ኤ ከሆነች እቺም ኤ ነች ሜሴንጀር አርኤንኤ ሲሰራ እቺ ኤ ከሆነች እዚህ ጋር ቲ ነው የሚሆነው ወደ አርኤንኤ ሲቀየር ዩ ነው የሚሆነው ጤናማ ዩ ማለት ዩ then U then እዚህ ጋር U ስንሄድ it is lysine ነው ጤናማ lysine ከተቀየረ በኋላስ UAU ስትሉ እዚህ ጋር UAU በማለት ተካው it is this amino acid addis amino acid y ማለት በy ሲምቦል የሚጠራው amino acid I can't read this one you can read it ስለዚህ ምን ይሆናል መሰላችሁ ታይሮሲን ነው እዚህ ጋር ታይሮሲን ነች ታይሮሲን በምን ቦታ ታይሮሲን ተቀየረ በዩ ቦታ በማ ቦታ በሊዩሲን ቦታ ታይሮሲን ተቀየረ አንድ አሚኖ አሲድ ሰብስቲቲዩት ሆነ ማለት ነው ስለዚህ እዚህ ላይ ነው የምታነቡት ፈተና ላይ ይሄ ይሰጣችኋል ይሄ ዲያግራም ይሰጣችኋል ይሄ ጄኔቲክ ኮድ የምናነብበት ፍሬምወርክ ይሰጣችኋል ስለዚህ አሁን ናው ምንድነው ያለው
assume that A is substituted by T as indicated by bold ይላል እዚህ ጋር ከዛስ what will be the coded sequence of amino acid አሁን coded amino acid አዎ ዲኤንኤው ላይ ቀየራችሁ እቺን ከቀየራችሁ በኋላ እዚህ ላይ ሜሴንጀር አርኤንኤ ሲሩበት ሜሴንጀር አርኤንኤ ሲሰራ ምን ሆነ ይሄ ሆነ this is the messenger RNA የተሰራው ይሄ this is the messenger RNA which is mutated እዛ ስኩዌንሱን ፈልጉ አሚን 3 ፊደል ያያችሁ በዚህ ጄኔቲክ ኮድ መፈለጊያ ፈልጋችሁ የአሚኖ አሲዶችን ስኩዌንስ መጻፍ ማለት ነው you when you write the sequence እዚህ ጋር በሊዩሲን ቦታ ታይሮሲን ተተካ አንድ አሚኖ አሲድ ያለ ቦታ ገባ ማለት ነው ይሄ ሙቴሽን ነው ሰብስቲቱሽን ሙቴሽን ነውና ምን ይላል ሌላው ጥያቄ this is it መጀመሪያ እዚህ ጋር ነው ያላችሁ ሜቲዮናይን አርጂኒን ትሪዮናይን ታይሮሲን ፕሮሊን ፌኒል አላኒን ነበር በፌኒል አላኒን ቦታ ማን ገባ ታይሮሲን ገባ ማለት ነው ታይሮሲን እዛስ ላይሲን ሌሎች አሚኖ አሲዶች ሲኩዌንሶች እንዳሉ ናቸው ይሄ ጤናማ ነው this is the healthy amino acid what is changed by which amino acid changed by which amino acid tyrosine has been changed by phenylalanine 1 2 3 4 5 6 ስድስተኛው ኮርስ ሄዱ 1 2 3 4 5 6 UAU ስትሄዱ UAU የተቀየረ ነው መጀመሪያ ምን ነበር U ከዛስ U እዚህ ጋር ያለው ቻው ፌኒላላኒን F አያችሁ U ፌኒላላኒን ነበር ወንጀ UAU U A ከዛስ U A U A እንደዚህ ጋር U ማን ሆነ ታይሮሲን ኦኬ ለእንቀጥል ከዛ what type of mutation is this ይላል ሌላው ጥያቄ what type of mutation is this ያው ግን ቀደም መልሰናል ምን አይነት ሙቴሽን ነው substitution gene mutation ነው substitution mutation ወይንም missense mutation ሴንሱ ሚስ ያደረገ substitution mutation ሶስተኛ assume 1A is inserted አሁን እንግዲህ insertion ነው 1A is inserted ተጨማሪ ነው addition mutation ነው inserted in bold እዚህ ጋር የምታዩት ይሄ ጤናማው ነው 1A is inserted እዚህ ጋር ገብታለች ይኸውላችሁ እዚህ ጋር ያለ ቦታ ገባች እዚህ ጋር ገብታለች እቺ ገባች okay A is inserted እዚህ ጋር ከዛስ inserted ከዛ ምን ይላል what will be the coded sequence of amino acid sequence ጻፉ ነው amino acid sequence ጻፉ ነው አሁን እስከዚህ ድረስ ታዩ this is and A ገብታለች ከዛስ ይሄ DNA የዚህ ኮምፕሊመንታሪ DNA 5 prime to 3 prime የሚሄደውን ጻፍን እዚህ ጋር ከዛስ እዚህ ላይ ሜሴንጀር አርኤንኤ ሲሰራ ይሄን ነው የሚመስለው ልዩነቱ ምንድነው ያው በአርኤንኤ ቋንቋ ነው የሚጻፈው ይሄ ነው አርኤንኤው ይሄ ነው AUG CGC CAC CUA UCC ያልነድና ከዚህ ጀምሮ እንግዲህ ያውላችሁ እቺ A ተጨማሪ ገብታለች አንደኛው ስትራንድ ላይ A ሲገባ ሁለተኛው ስትራንድ ላይ T ነው የሚሆነው A ሁለተኛው ስትራንድ ነው የሚመስለው ሜሴንጀር አርኤንኤው ቲን ስለማይጠቀም U ነው የሆነው ከዚህ ቀጥሎ ያሉትን ተመልከቱ ከዚህ ቀጥሎ ያሉትን UAA ገባ እዚህ UAA ያለ ይሄዳል አሁን ራሱ ከዚህ በኋላ አሚኖ ሲኩዌንሱ ምን ይመስላል ባሉ አሚኖ አሲድ ሲኩዌንሱ ስትቀሉ just methionine arginine threonine tyrosine proline phenylalanine lysine leucine ብሎ ሄድና leucine ብሎ ሄድና እዚህ ጋር ምን አስገባ አላስፈላጊ A ስለገባ እዚህ UAA UCC UGG ማን አስገባ UAA አሁን ታስታውሱታላችሁ ምንድነው ስቶፕ ኮዶን ገባ
ምንድነው የሚሆነው? ከዚህ ከገባችበት አንድ ቤዝ ከገባበት ጀምሮ ምንድነው የሚሆነው? የሪዲንግ ፍሬሙ ይቀየራል። ወይ ስቶፕ ኮዶን ይገባል፣ ወይ አጠቃላይ የአሚኖ አሲዶቹ ሰንሰለት የተለየ አሚኖ አሲድ ሰንሰለት ነው የሚሆነው። አሁን እዚህ ጋር የመጀመሪያው ራሱ ምን ነው ስቶፕ ኮዶን ምን ሆኖ ይፈጠራል? የአሚኖ አሲዱ ሰንሰለት ምን ሆኖ ይፈጠራል? ገና ሳይደርስ ፕሪማቹር ፖሊፔፕታይድ ፕሪማቹር ሆኖ ላይሶሶሙ ራይቦዞሞች ይለቁታል። ፊኒሽድ አንፊኒሽድ ፖሊፔፕታይድ ነው የሚሰራውና ይሄን ምን ብለን እንጠራው? what type of mutation is this? It is frame shift mutation. Frame shift mutation that is formed by addition of a base. አንድ ስፍራ ላይ ጣና አስፈላጊ ስትጨምር ቤዝ ከዛች ስፍራ ጀምሮ ያለው የንባብ ፍሬሙ shift ያደርጋል ወይም ቶታሊ የተለያዩ አሚኖ አሲዶች ሰንሰለት ይሰራል ወይም በመሃል ስቶፕ ኮዶን ሊገባ ይችላል። ናንሴንስ ሙቴሽን ሊከሰት ይችላል። this is frame shift mutation. Okay, frame shift mutation we call it, and that's the same ጥያቄ you expect in your final the coming final.